ጤና ይስጥልኝ ውድ ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ የመራረጥንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴልሔም መምሩ ነኝ። የብሔር ብሔረሰቦች ቀን መከበር በህዝቦች መካከል መተዋወቅና መቀራረብ የሚፈጠር መሆኑ ተገለጸ። ብዝሃነትና እኩልነት ለሀገራዊ አንድነት በሚል መሪ ቃል ህዳር 29 2016 ዓ.ም በጅግጅጋ የሚከበረው 18ኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን መሰረት በማድረግ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ክልላዊ ማጠቃለያ መድረክ በቴፒ ከተማ አካሂዷል። ባልደረባችን አማኑኤል ኃይሌ ከስፍራው ያደረሰንን መረጃ ጽዮን ታደለ ታቀርበዋለች። በዞኑ መዋቅሮች ሲከበር ቆይቶ በክልል ደረጃ በተካሄደው የማጠቃለያ 18ኛ የብሔር ብሔረሰቦች ቀን የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ፣ የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ መቱ አኩ፣ የመንግስት ዋና ተጠሪ አቶ ጸጋዬ ማሞን ጨምሮ የመንግስት አመራሮች፣ የብሔረሰቦች ተወካዮችና የሀገር ሽማግሌዎች ተገኝተዋል። መድረኩን በንግግራቸው የከፈቱት የክልሉ ብሔረሰቦች ምክር ቤት ዋና አፈ ጉባኤነትና ህብረ ብሔራዊ አንድነትን በሚያጠናክሩ ክንዋኔዎች የዘንድሮ ብሔር ብሔረሰቦች ቀን በየደረጃ እየተከበረ እንደሚገኝ ገልጸው የበዓሉ ዓላማ በህዝቦች መካከል በብዝሃንነት ላይ የተመሰረተ ህብረ ብሔራዊ አንድነት ስር እንዲሰድና እንዲዳብር ለማድረግ መሆኑንም ገልጸዋል። በመድረኩ በክብር እንግዳነት የተገኙት የክልሉ መንግስት ዋና ተጠሪ አቶ ጸጋዬ ማሞ በበኩላቸው የብሔር ብሔረሰቦች ቀን መከበር በህዝቦች መካከል መተዋወቅና መቀራረብን የሚፈጥር እንዲሁም ልዩነት ጸጋ እንጂ አደጋ አለመሆኑን ለመገንዘብ እድል የሚፈጥር ነውም ብለዋል። በዓሉ ላይ ከክልሉ የተገኙት የተለያዩ ብሔር ብሔረሰቦች ባህላዊ ዘፈኖች እንዲሁም ጥያቄ መልስና በፓናል ውይይት በድምቀት ተከብሯል። በቀጣይ ህዳር 29 2016 ዓ.ም ጅግጅጋ ላይ ብዝሃንነትና እኩልነት ለሀገራዊ አንድነት በሚል መሪ ቃል የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን የሚከበር ሲሆን ከህዳር 25 ጀምሮ የወንድማማችነት ቀን 26 የብዝሃንነት ቀን 27 የአብሮነት ቀን 28 የመደመር ቀንና 29 የኢትዮጵያ ቀን በሚል ኩነት እንደሚከበር ገልጸዋል። የጊምቦ ወረዳ ገቢዎች ቅርንጫፍ ጽህፈት ቤት ከካፋ ዞን ገቢዎች ቅርንጫፍ መምሪያ ጋር በመተባበር በተለያዩ ንግድ ዘርፍ ተሰማርተው ለሚሰሩ ደረጃ ሀናሌ ግብር ከፋይ ነጋዴዎች በሂሳብ መዝገብ አያያዝ ዙሪያ ስልጠና ሰጠ። ስልጠናውን ከወሰዱት ነጋዴዎች መካከል አንዳንዶቹ በሰጡት አስተያየት ሁሉም በተሰማሩበት ንግድ ዘርፍ ከባለሙያው የሚሰጠውን አቅጣጫ በመከተል ኃላፊነታቸውን እንዲወጡ አሳስበዋል። የወረዳው መንግስት ኮሚኒኬሽን ዘገባን ባልደረባችን አዳሙ ሸቱ ያቀርበዋል። ለአንድ አካባቢ ሁለንተናዊ እድገትና የልማት ጥያቄዎች ምላሽ እንዲያገኙ የባለሀብቱና ነጋዴው ማህበረሰብ ሚና ከፍተኛ መሆኑን ከዞን ገቢዎች መምሪያ በቦታው የተገኙት አቶ አባቴ አበበ ጠቁመዋል። ተጨማሪ እሴት ታክስ የሚባለው አገልግሎቱን ከተጠቀሙ ግለሰቦችና ተጠቃሚዎች ተሰብስቦ የሚከፈል ግብር ስለመሆኑም ተጠቁመዋል። በእለቱ ስልጠናው ላይ ከተገኙት ነጋዴዎች ለተነሱ ጥያቄዎችና ሀሳቦች ዙሪያ ከዞንና ወረዳ በተገኙት የዘርፉ ባለሙያዎችና አመራሮች ምላሽና ማብራሪያ ተሰጥቶባቸዋል። በንግድ ስራዎች ዙሪያ እያጋጠሙ ከሚገኙ ችግሮች መካከል ህጋዊ ነጋዴ ለህገወጡ ሽፋን በመስጠት በአግባቡና በተገቢው የሚንቀሳቀሱ ህጋዊ ነጋዴዎች ላይ ጉዳት እያደረሱ መሆናቸውን በመግለጽ በቀጣይ ጥቆማ በመስጠትና ክትትል በማድረግ ከድርጊታቸው እንዲቆጠቡ በየደረጃው የሚገኙ አካላት ኃላፊነታቸውን ሊወጡ ይገባል ብለዋል። የጽህፈት ቤቱ ኃላፊ ተወካይና የገቢ ጥናትና ታክስ ትምህርት ቅሬታ አጣሪ ዳይሬክተር ወይዘሮ ባንቻየው ሙሉነ በተለያዩ ንግድ ዘርፍ የተሰማሩ ነጋዴዎች ግብር በወቅቱ በመክፈል ይህንንም በሂሳብ መዝገብ በመያዝ ከቅጣትና ካልተገባ ወጪ እንዲወጡ አሳስበዋል። ስልጠናውን ከወሰዱ ነጋዴዎች መካከል አቶ ጌታቸው ገብረ ቀደም ሲል የነበረው የግብር አከፋፈል ክፍተት ያለበት በመሆኑ በአሁን ሰዓት ሁሉም በተሰማራበት ንግድ ዘርፍ ከባለሙያ የሚሰጠውን አቅጣጫ በመከተል ኃላፊነቱን እንዲወጣ አሳስበዋል። አቶ ክፍሌ ሽባባው የገቢ ጥናትና ታክስ ትምህርት ቡድን መሪ ስልጠናውን በሰጡበት ወቅት ስለ መዝገብ አያያዝ ጥቅም አብራርተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኢንተርፕራይዝ እና ኢንዱስትሪ ልማት ቢሮ ኃላፊዎችና የማናጅመንት አባላት እንዲሁም የስድስቱ ዞን ባለድርሻ አካላት በካፋ ዞን የሚገኘውን የኢንዱስትሪ ማዕከል ጉብኝት አካሄዱ። የክልሉ ቢሮ በካፋ ዞን ኢንተርፕራይዝ ኢንዱስትሪና ገበያ ልማት መምሪያ የስራ እንቅስቃሴን በጋራ በመመልከት በኢንዱስትሪ ማዕከል በተለያዩ የስራ እንቅስቃሴ ተሰማርተው የሚገኙ ኢንተርፕራይዞችን ዞረው ተመልክተዋል። በተለይም ሃኢቲ የዳቦ ኬክና እንጀራ ማምረቻና ማከፋፈያ ኢንተርፕራይዝን በጎበኙበት የወጣቱን
የማህበሩን የስራ እንቅስቃሴ ያደነቁት ጎብኚዎቹ የማህበሩ ፕሬዝዳንት አብዱል ቃድር መኮ በአሁኑ ሰዓት በ20 ሚሊዮን ብር ካፒታል በማስመዝገብ በቦንጋ ከተማ ባለ 6 ወለል ያለው አፍሉቅ ፕላዛ ህንጻ ለመገንባት በዝግጅት ላይ መሆኑን ለጎብኚዎቹ አስረድቷል። በእንጨት ስራ ውጤቶች ተደራጅተው የሚያመርቱ የብሎኬት ማምረቻ እንዲሁም የዳማሴን ባህላዊ መድኃኒት አመራረት ስራ ከተጎበኙት መካከል ይገኙበታል። ጎብኚዎቹ ከተመለከቷቸው ተግባራት በርካታ ልምዶችን እንዳገኙ ተናግረው ይህንንም በሄዱበት ቦታ ማስፋት በሚቻልበት ሁኔታ ላይ መክረዋል። በሺሾንዴ ወረዳ በሰፈራ ፕሮግራም የታቀፉ ወጣቶች ያሉበት ደረጃን በመመልከት ተሞክሮ ቅመራ እንደሚያደርግም ለማወቅ ተችሏል ሲል ዘገባውን ያደረሰን ባልደረባችን ፍጹም ተሾመ ነው። 28ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ በአረብ ኤሚሬትስ መካሄድ ጀመረ። በጉባኤው የመጀመሪያ መክፈቻ ቀን ላይም 27ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ፕሬዝዳንት የነበሩት የግብፁ የውጭ ጉዳይ ሳሚ ሹክሪ ኃላፊነቱን ለአዲሱ ፕሬዝዳንት አስረክበዋል። የፕሬዝዳንትነት ስፍራውን የተረከቡት የአረብ ኤሚሬትስ የንግድና የቴክኖሎጂ ሚኒስትር ዶክተር ሱልጣን አልጃበር ናቸው። ዶክተር ሱልጣን በርክክቡ ወቅት ባደረጉት ንግግር ሁሉንም ተሳታፊዎች ያመሰገኑ ሲሆን የዘንድሮ ጉባኤ ትልቁ አጀንዳ ፋይናንስ ነው ብለዋል። የአረብ ኤሚሬትስ የንግድና የቴክኖሎጂ ሚኒስተር ሆነው ያገለገሉት ሱልጣን ቢን አህመድ በአየር ንብረት ለውጥ ዙሪያ በሚከናወኑ ስራዎች ላይ ስማቸው ከፊት ይነሳል። 2 ጊዜ ሀገራቸውን በዓለም አቀፉ የአየር ንብረት ጉባኤ ወክለው የቀረቡት ሰው ከ10 በላይ መሰል ዓለም አቀፍ ጉባኤዎች ላይ ያቀረቧቸው ሀሳቦችም የብስለታቸውን ደረጃ ስለማሳየቱ ይነገራል። በፈረንጆቹ 2015 በፓሪስ በተደረገው ታሪካዊ ጉባኤ የተሳተፉት ሱልጣን ቢን አህመድ በኢኮኖሚክስና ማኔጅመንት የላቀ እውቀት አላቸው ተብሏል። በታዳሽ ኃይል ልማት ረገድም ሀገራቸው ኤሚሬትስን በልዩ ትኩረት እንድትሰራ በማድረግ ተመክሮ የሚሆን ተግባር ፈጽመዋል። ዘገባው የአልአይን የዜና ምንጭ ነው። This is the most consequential COP after or since Paris. የውሃና ኢነርጂ ሚኒስቴር ከደቡብ ምዕራብ ኢትዮጵያ የውሃ ማዕድንና ኢነርጂ ቢሮ ጋር የተሻለ አፈጻጸምን ተግባራዊ ለማድረግ ሪቫይዝድ ፐርፎርማንስ አግሪመንት ውል ተፈራረሙ። ፍጹም ተሾመ የውል ስምምነቱን የተፈራረሙት በውሃና ኢነርጂ ሚኒስቴር የመጠጥ ውሃና ሳኒቴሽን ዘርፍ ሚኒስትር ዴታም አምባሳደር አስፋው ዲንጋሙ ሰነዱ በቀረበው አጭር ጊዜያት ውጤታማ ስራ ለመስራት የሚያስችል መሆኑን ገልጸው በአፈጻጸም ላይ የተመሰረተ አሰራር ስርዓት ለመከተል መነሻ በመሆኑ ፕሮግራሙ ከባንኮች ጋር የሁለትዮሽ ግንኙነት ለመፍጠርና ለማጠናከር እንደሚያስችልም ጠቁመዋል። 39 የሚሆኑ የምስራቅና ደቡብ አፍሪካ የገንዘብና ውሃ ሚኒስትሮች በተገኙበት በተካሄደው ኮንፈረንስ ላይ በኢትዮጵያ የታየው ልምድ በዋን ዋሽ ፕሮግራም ላይ ዋሽ ኮሚቴዎችን ወደ ውሃ ተጠቃሚ ማህበራት በማሻገር ልምዶች ላይ እየተደረጉ ያሉ ጥረቶች ላይ ማብራሪያ በመስጠት ልምድ ማካፈል መቻሉንም ከሌሎች ልምድ መውሰድ መቻሉንም ሚኒስትር ዴታው ተናግረዋል። ሚኒስትር ዴታው አያይዘው በ2030 ዘላቂ የልማት ግቦችን ለማሳካት የሶስትዮሽ አቀራረብ መከተል እንደ ሀገር ትኩረት የተሰጠበት በመሆኑ አቅም በሌለበት አቅም ተገንብቶ ወደ ተግባር መገባት እንዳለበት ገልጸው በጀቱን የምንጠቀመው ተግባር ልክ እየሰፋ ስለሚሄድ ይህ ተግባር እንደ ማስፈንጠሪያ ሆኖ ወደ ሌላ የተሻለ አፈጻጸም የሚወስድ ነው ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ስምምነቱን በቀጣይ ስራዎችን በተሳለጠ መልኩ ለመተግበር ይረዳልም ብለዋል። ባለፈው ሳምንት በተመሳሳይ ሁኔታ ከተለያዩ ክልሎች ጋር ስምምነት መደረጉን የክልሉ ኮሚኒኬሽን ቢሮ ከመስሪያ ቤቱ ማህበራዊ ትስስር ገጽ አገኘው ባለው መረጃም ገልጿል። ሄፓታይተስ የጉበት ቁስለት በመባል የሚታወቅ ሲሆን ጉበታችን በተላላፊ ቫይረስና ተላላፊ ባልሆኑ በሽታዎች ምክንያት ጉበት ሲጎዳና ሲቆስል የሚመጣ ህመም ነው። ዝርዝሩን ተከታትለን እንመለስ። ጉበት በሆድ የላይኛው ክፍል በስተቀኝ በኩል ሲገኝ የንጥረ ነገሮችን ሂደት የሚያስተካክል ደምን የሚያጣራና ኢንፌክሽንን የሚዋጋ ወሳኝ አካል እንደሆነ ይገለጻል። ስለዚህ የጉበት ቁስለትና መጎዳት ከፍተኛ የሆነ የጤና መታወክና ሞትን ሊያስከትል ይችላል። ይህን ህመም አምጪ ከምንላቸው ተላላፊ ቫይረሶች ውስጥ ሄፓታይተስ ቫይረስ ኤ፣ ቢ፣ ሲ፣ ዲ እና ኢ ተጠቃሽ ሲሆኑ አልኮል በመድኃኒቶች መመረዝና የሰውነት ራስን በራስ ማጥቃት ኢ ተላላፊ ከምንላቸው ውስጥ ይካተታሉ። የሄፓታይተስ ቫይረሶች ሁሉም የጉበት በሽታ ቢያስከትሉም በህመም ክብደት፣ በስርጭት መጠን፣ በመተላለፊያና መከላከያ ዘዴዎቻቸው ይለያያሉ። ሄፓታይተስ ቫይረስ ኤ እና ኢ በቫይረሱ በተበከለ ውሃና ምግብ ሲተላለፉ፣ ሄፓታይተስ ቫይረስ ቢ እና ሲ ደግሞ ቫይረሱን ተሸካሚ በሆኑ ሰዎች ደም፣ የሴት ብልት ፈሳሽ፣ የዘር ፈሳሽና የተለያዩ የሰውነት ፈሳሾች እንደሚተላለፉ ባለሙያዎች ይናገራሉ።
የሄፓታይተስ ህመም ምልክቶችና መንስኤዎች ቢለያይም ድካም፣ ጉንፋን መሰል ምልክቶች፣ የሽንት መጥቆር፣ የሰገራ ቀለም መንጣት፣ የሆድ ህመም፣ የምግብ ፍላጎት ማጣት፣ የክብደት መቀነስ፣ የቆዳና የአይኖች ቢጫ መሆንን ያካትታል። የህክምና ባለሙያዎች እንደሚሉት የሄፓታይተስ ቫይረስን ለመከላከል የሚረዱ ብዙ ክትባቶች አሉ። ሆኖም ግን እስካሁን የሄፓታይተስ ቫይረስ ሲ እና ኢ ክትባቶች የሉም። ከክትባት በተጨማሪም ለቫይረሱ የመጋለጥ እድልን መቀነስና ሌሎች ህመሙን የሚቀሰቅሱ እንደ አልኮልና የመድኃኒት መመረዝን መቀነስ አስፈላጊ የመከላከያ እርምጃ እንደሆነም ይጠቀሳል። ንጹህ የመጠጥ ውሃ መጠጣት፣ ምግብን አብስሎ መመገብ፣ የግል እቃዎችን በጋራ አለመጠቀም፣ በጾታዊ ግንኙነት ወቅት ኮንዶም መጠቀምና ከሰውነት ፈሳሾች ንኪኪ መቆጠብ እንደሚገባ ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የወጣው መረጃ ያመላክታል ሲል የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። ወደ ስፖርት ዜና ስናልፍ በአውሮፓ ሻምፒዮንስ ሊግ የምድብ 5ኛ ጨዋታ አርሰናልና ሪያል ማድሪድ ተጋጣሚዎቻቸውን ሲረቱ ባየር ሙኒክና ኢንተር ሚላን አቻ ተለያይተዋል። ራይ ጋር ያደረገውን የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታ 3-3 አቻ በሆነ ውጤት መለያየት ችለዋል። አላንድሮ ጋርናቾ፣ ብሩኖ ፈርናንዴዝና ስኮት ማክቶሚ ለማንቸስተር ዩናይትድ ጎሎቹ ሲያስቆጥሩ አኪም ዚያችና አክቶሮ ኮግሉ ለጋላታሳራይ ኳስን ከመረብ ማሳረፍ ችለዋል። አርሰናል በፊሌ ኤምሬትስ ስቴዲየም የፈረንሳዩን ሎንስን አስተናግዶ 6-0 በሆነ ሰፊ ውጤት ማሸነፍ ችሏል። ለመድፈኞቹ ግቦቹን ቡካዮ ሳካ፣ ጋብሪኤል ማርቲኔሊ፣ ማርቲን ኦዴጋርድ፣ ጋብሪኤል ጄሱስ፣ ካይ ሃቨርትዝና ጆርጂኖ ኳስን ከመረብ ማሳረፍ ችለዋል። አርሰናል ማሸነፉን ተከትሎ ጥሎ ማለፉን መቀላቀል ችለዋል። መድፈኞቹ በመጀመሪያው አጋማሽ 5 ግቦችን በማስቆጠር የመሩ የመጀመሪያው የእንግሊዝ ክለብ መሆን ችለዋል። በሌላ ጨዋታ የሻምፒየንስ ሊግ ንጉስ በመባል የሚታወቀውና በመድረኩ መንገስ የቻለ በርናቡ ናፖሊን አስተናግዶ 4-2 በሆነ ውጤት አሸንፏል። ባየር ሙኒክ በበኩሉ ኮፐንሃገን ጋር ያደረገውን ጨዋታ 0-0 በሆነ አቻ ውጤት አጠናቋል። የአውሮፓ ሻምፒየንስ ሊግ የምድብ ጨዋታዎች ሊጠናቀቁ ሲሆን 12 ክለቦች ጥሎ ማለፉን መቀላቀላቸውን ከወዲሁ ተመልካቾቻችን ለሰዓቱ የመራረጥንላችሁ ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ቤቴ ለምሩ አብሬያችሁ ቆየው። ቀሪ የካፋ ቴሌቪዥን መሰናዶዎች ይቀጥላሉ። ሰላም ቆዩ።